ሶስቱም ጠብ አድርጎ ሶስቱም በአንዴ ያስተኛቸዋል። ጀግና። ለዚህ ነው ሰው ምክር መስማት ይጠቅማል የሚባለው። አሁን እዚህ ጋር ፋሮቷም ለዚህ ነው ብዙ ሰው የሰው ምክር አልሰማም ነው። አሁን እዚህ ጋር ፋሮቷ ማለት ነው ወደ ላይ አትሄድ ሪስክ አለው ትላለች። አሁን እዚህ ጋር ፋሮቷ ማለት ነው አትሄድ እያለች ነው። ወደዛ ከሄድክ ሪስክ አለው አትሄድ። እሱ ግን የፋሮቷን ድምፅ ሳይረዳ ቀርቶ ወደ ውሃ ይሄዳል። ውሃ ጋር ሄዶ ሻንጣ አስቀምጦ ለመታጠብ ዝቅ ሲል ያልታሰበ ነገር ይፈጠራል። ልክ ልታጠብ እቃው ሻንጣው ካስቀመጠ በኋላ ልታጠብ ጎንበስ ባለበት ግን አንዴ ውሃ ይዞ ከወሰደ በኋላ ፊቱን ለመታጠብ ስለካ ከላይ ከተፍ ብሎ ኬት እንደመጣ እንግዲህ አለምኖች መጥተው ወደ መሳሪያ ይደቅናል። ቀና ብሎ ሳይ ሰው እየመጣ እጃችን ውስጥ ገባ ይላል። ምንድን ናችሁ ምን ፈለጋችሁ ይላል። ዞር ብሎ ያያል። ከዛ ምንድነው የምትፈልጉት ምናምን እያለ ቀና ቀስ ብሎ ይነሳል። ከዛ በኋላ ወደ ሻንጣው ይጠጋል። ከዛ ሶስቱም መታ ሶስቱም ጠብ አድርጎ ሶስቱም በአንዴ ያስተኛቸዋል። ጀግና። በቃ ራቁት ያሉ ሰዎች በዚህ ስትሮማ ምናምን ከለከበሉ ደግሞ ጩጮ ትወጣለች። የጩጫ ምናምን እዚህ ደግሞ ሌሎች ወደ ቀጣይ ከዛን ከመታ በኋላ ቀና ብሎ ሳ ራቁት ያለች ሴት ትቆማለች። ከዛ አሁን ጩጫ ከጎን ትወጣለች። ከሷ ጋር ስሟ ማን ነው ምናምን ሰላም ካላት በኋላ ከዛ በኋላ እነሱ ተከትሎ ወደዚህ ዞር ሲል አሁንም እዚህ ሌላ ወንድ ምንድነው የምታደርገው? አብ ውስጥ ምንድነው የምትከተው? ምናምን እያለ ነው። አረ ጥርሱን እየቦረሸ ነው። አይደለም ምን ያደርገ ነው? ምንድነው የምታደርገው ይላል። አይ እንድነሱ ነው ምናምን እንድነሱ ህይወት እንዲያገኙ ምናምን። ከዛም ከጎን ሌሎቹ ይመጣሉ። ውሃ ውስጥ ሰብሰብ ይላሉ። ተነሳይዞ ከዛን ከሱ ጋር ፊስ ይፈጥሩና ቤተሰብ ይሆናል። ተከተል ይላሉ። ከዛን ልጁም ይዞ ወደዛ ይሄዳል። ከወይ ይወጣሉ። ከዛም በጫካ በኩል መንገድ መሄድ ይጀምራሉ። ሰብሰብ ብሎ አንድ ቦታ ይቆምና ሻንጣው ይቀበላል። ከዛ በኋላ ግማሹ ይከፋፈላል። ከዛ በኋላ ለሁለት ይከፋፈሉና እነዚህ በውሃ ውስጥ እየውሃን እያቋረጡ ይሄዳል። እዚህ ደግሞ ተሰብስበው እየጠበቁ ይመጣሉ። ሲከማቱ እዛ ቦታ ነው በዛ ሰው እራቁት ሁሉም ሰው ባለበት ቦታ ከዛ እዚህ ተሰብስበው እያሉ እርስ በርስ እየዞሩ ምናምን በመኪና ይመጡና እነዚህ ደግሞ በጫካ በኩል አቋርጦ ይመጣሉ። ከዛ ሌሎቹ በመኪና ተጭነው ሲመጡ እርስ በርስ መሯሯጥ ይጀምራሉ። ወደዛ እየተሯሯጡ ውረዱ የሚባል ነገር አለ። ውረዱ መኪና አቆሙት። ከዛ በኋላ እስከዛ ቪዲዮ ላይክ ማድረግ ኮሜንት ማድረግ እንዳትረሱ። አካውንት በጣም ተመቷል። ያ ኦልሬዲ ብዙ ባለማወቅ ብዙ ስህተት ሰርቻለሁ። ገና ዋርኒንግ አልተነሳም። ስለዚህ ኮፒ ሊንክ እያደረጋችሁ ቪዲዮ ተናርጉ እና ውረዱ ይላል። ውረዱ ወዴት ልትወስድ ነው? እንግዲህ ቀጣይ ፓርቱን ይዤላችሁ እመጣለሁ። እስከዛ ቪዲዮ ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። አደራ እንግዲህ መልካም